ግዙፉ ባለ 46 ወለል የኢትዮጵያ ንግድ ባንክ ህንፃ የከተማችን አዲስ አበባ በቁመት ትልቁ ህንፃ ከሆነ ዓመታት እየተቆጠሩ ነው። ነገር ግን አሁን ይሄ ዝናው ሊያበቃለት ይመስላል። ሰላም ውድ ቻናላችን ተከታታዮች፣ ለመሆኑ ከተማዋን በግርማ ሞገስ ቁልቁል ሲያይ የነበረው ህንፃ በተራው እሱም አዘግዝቀን ልናየው ጊዜው ደርሷል። በአሁኑ ሰዓት ግንባታቸው በመጀመር ላይ ያሉ የንግድ ባንክን ህንፃ ያስናቁ እነዚህን ፕሮጀክቶች በዚህ ቪዲዮ ልናይ ወደናል። ተከታተሉን። Do you miss me at all? ለወትሮው በአዲስ አበባ ትልቁ ህንፃ የነበረው ናኒ ታወር በመባል የሚታወቀው የሼክ መሐመድ አላሙዲን ህንፃ እንደነበረ የቅርብ ጊዜ ትዝታ ነው። ሆኖም ብዙ ሳይቆይ የወጋገን፣ የንብ፣ የአዋሽ ባንክ ህንፃዎች ይህንን ህንፃ በሚያስንቅ ግዝፈት ሲገነቡ የህንፃ ከፍታ ፉክክሩ እየተጧጧፈ መጣ። ታዲያ ይህ ፉክክር የቆየው የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ህንፃ እስኪገነባ ድረስ ብቻ ነበር። ይህ ባለ 46 ወለል ህንፃ በቁመት 103 ሜትር የነበረውን ናኒ ህንፃ በእጥፍ በመብለጥ በ209 ሜትር ቁመት ምናልባትም በምስራቅ አፍሪካ በቁመት ትልቁ ህንፃ ለመሆን ችሏል። አሁን ደግሞ በተለይ ሰንጋተራና ሜክሲኮ አካባቢ ግንባታቸው የተጀመሩት የግል ባንክ ህንፃዎች በቁመት በወለል ብዛትና በግዝፈት ይህንን የንግድ ባንክ ህንፃ ግንባታቸው ሲጠናቀቅ እንደሚበልጡት ታውቃል። ታዲያ እነዚህ ህንፃዎች የአዋሽ ባንክ ዋና መስሪያ ቤት አዲስ ህንፃ፣ የአቢሲኒያ ባንክ ሄድ ኦፊስ እና የኦሮሚያ ኮኦፐሬቲቭ ባንክ ህንፃዎች ናቸው። በዚህም መሰረት የኢትዮጵያ ንግድ ባንክ ህንፃ ከነበረበት ደረጃ ዝቅ በማለት ወደ አራተኛነት ደረጃ ሊወርድ ይችላል። ህንፃዎቹ ሲጠናቀቁ በቅደም ተከተል የአዋሽ ባንክ ህንፃ በ50 ወለል ከፍታ የንግድ ባንክ ህንፃን በ4 ወለል በመብለጥ በሶስተኛነት የሚቀመጥ ሲሆን ህንፃውን በእቅድ ደረጃ 80 ወለል ለማድረግ ታስቦ የነበረ ቢሆንም ማሻሻያ በማድረግ በ50 ወለል ለመገንባት ተወስኖ እንቅስቃሴ ተጀምሯል። ይህ ህንፃ በ8700 ካሬ ሜትር ላይ በማረፍ የሚገነባ ሲሆን ከቢሮ አገልግሎት በተጨማሪ ሌሎች አገልግሎቶችንም ያካተተ መሆኑ ታውቋል። ሲጠናቀቅ በሁለተኛነት የሚቀመጠው የአቢሲኒያ ባንክ ዋና መስሪያ ቤት የሚሆነው ባለ 60 ወለል ህንፃ ሲሆን ይህ ህንፃ ከላይ ሲታይ የባንኩን አርማ ቅርጽ ይዞ የሚዋቀር ነው። ህንፃው በ9763 ካሬ ሜትር ላይ የሚያርፍ ሲሆን ይህም በቁመት ብቻ ሳይሆን በግዝፈትም ከአዋሽ ባንክ ህንፃ ቀዳሚ ያደርገዋል። ህንፃው የሚገነባው ከዋቢ ሸበሌ ሆቴል አጠገብ ሲሆን ቀድሞ ከተጠናቀቀ ከኢትዮጵያ ቀዳሚ ሊሆን እንደሚችል ይጠበቃል። ይህ ብቻ ሳይሆን ከአፍሪካ ውስጥ ካሉ ሌሎች 5 ሰማይ ጠቀስ ህንፃዎች እኩል በመሆንም ቀዳሚ ይሆናል። በህንፃው ውስጥ ከቢሮ አገልግሎት በተጨማሪ የተለያዩ የንግድ ተቋማትም የሚካተቱ ይሆናል። በመጨረሻም ሲጠናቀቅ 65 ወለል በመያዝ በአንደኝነት የሚቀመጠው የኦሮሚያ ህብረት ሥራ ባንክ ዋና መስሪያ ቤት ህንፃ ሲሆን ህንፃው ለየት ያለ ቅርጽ በመያዝ ውበት ከመላበሱ በተጨማሪ ግንባታው ሲያልቅ በአፍሪካ ቀዳሚ ሰማይ ጠቀስ ህንፃ ከሚሆኑት ተርታ እንደሚሆን ይጠበቃል። ህንፃው የሚገነባው ፍልውሃ አካባቢ ሲሆን ከንግድ ባንክ ህንፃ አጠገብ መሆኑ ግንባታው ሲጠናቀቅ ከንግድ ባንክ ህንፃ ላይ የናኒ ህንፃ ተደርቦ የሚኖረውን ቁመት ስለሚበልጥ ከህንፃው ጋር ያላቸው ልዩነት በግልጽ የሚታይ ይሆናል።
ከዚህ ውጪ ምንም እንኳን ግንባታቸው ባይጀመርም የኢትዮጵያ ኤሌክትሪክ ዩቲሊቲ ህንፃ በ65 ወለል ከፍታ፣ የኢትዮጵያ ኤሌክትሪክ ፓወር ዋና መስሪያ ቤት በተመሳሳይ 65 ወለል ከፍታ በመያዝ ከኦሮሚያ ህብረት ሥራ ባንክ እኩል እንደሚሆኑ ይጠበቃል። የኢትዮጵያ መምህራን ማህበር ባለ 35 ወለል ለማሰራት ያቀደ ሲሆን ግሎባል ባንክ ባለ 50 ወለል፣ አሚባራ ሪል ስቴት ባለ 46 ወለል፣ ሴንትራል ፕላዛ ባለ 45 ወለል፣ ኦሮሚያ ኢንሹራንስ ባለ 40 ወለል፣ አባይ ባንክ ባለ 35 ወለል፣ እናት ባንክ ባለ 35 ወለል፣ ብርሃን ባንክ ባለ 35 ወለል፣ አዋሽ ኢንሹራንስ ባለ 25 ወለል ለማስገንባት ያቀዱና እንቅስቃሴ የጀመሩ ሌሎች ድርጅቶች መሆናቸው ታውቋል። ውድ የቻናላችን ተከታታዮች በቪዲዮ ላይ ያላችሁን አስተያየት ጻፉልን። ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ እንድታደርጉ እያስታወስኩኝ ተሰናበትኩኝ።